አንቺ ጉደኛ ማን ነው ጉደኛ? ቆይ እዚህ ቤት ውስጥ ካንቺ በላይ ማን ጉደኛ አለ? ስንት ቢከፍላችሁ ነው? ቆይ ለዛ ላይ ነው ስራውን የደበቃችሁለት። ሰምኛለሽ? ስለሱ ላንቺ ማስረዳት ግዴታ የለብኝም። ለባርኮትና ለዴብ ከነገርኳቸው በቂ። ኧረ ይሄማ የቦስ አነጋገር ነው። ቆይ ስንት ቢከፍላችሁ ነው? አዴግ እንደዚህ ሴት አትመስይም ነበር። ለካ ይለየልሽ ነሽ። ቆይ ምን እያልሽ ነው? ቤዛ ያምሻል እንዴ? ምን ነው አልገባኝም እያልሽ ነው? ሴትነትሽን ሸጠሽ ያገኘሽው ገንዘብ እንዴት ነው? እስቲ ለኛም ከልምዳችሁ አካፍሉን። ሰምኛለሽ? ንግግርሽን ብታስተካክይ ጥሩ ነው። እኔ እንደዚህ አይነት ሴት አይደለሁ። ድጋሚ ስለኔ እንደዚህ ታውሪ ልስማሽና ቤዛ እኮ አንቺ ነሽ እኔን በጥፊ የምታሽ። ካነሳሽ ጨምርሻለሁ። እኔ አደይ ነኝ። እሺ ወርቂ ሆነሽ አልኩሽ። ደነዝ። እሺ እንዴ ቤዛ ለምንድን ነው አደይ እንደዚህ የምትናገራት? አያት እስቲ ፊቴ እንዴት እንደመታችኝ። አደይ ምን አድርገሻት? ባርኮት ፍቅረኛ ስለነካሁብህ በጣም ይቅርታ፣ ግን ተራና ክብሬን የሚነካ ንግግር ስለተናገረችኝ ነው። እሺ ቆይ ምን በለሻት ነው? እኔ ምንም አላልኳትም። ለምንድን ነው ይናውን ስራ የደበቃችሁለት? ስራት እንደዚህ እንደ እብድ አደረጋት። ቆይ አደይ ምን ነው? እሷ እኮ ክፉ ነገር ካልተናገርሻት ከመሬት ተነስታ የምትናገር ሰው አለች። ድሮም እኮ እኔ እንደማታምነኝ አሳየኝ። አመሰግናለሁ። ተረጋጊ እንጂ ቤዛ፣ እንደዛ ማለት አይደለም ቤዛ።